ለምንድነው ግን ትምህርት ቤት ስለዚህ ነገር ያስተማሩን? ህይወት ራሷ ፔን እንደሆነች፣ ህይወት ራሷ ህመም እንዳላት፣ ብዙ ሳክሪፋይስ፣ ብዙ ማጣት፣ ብዙ ነገሮች ድካም፣ መውጣት መውረድ እንዳለ፣ እንደዚሁም ደግሞ ህይወት እንዴት ማሸነፍ እንዳለብን ያላስተማሩን ትምህርት ቤቶች ለምንድን ነው? እኔም እንግዲህ አብዛኛው ጊዜ የምጠይቀውና መልስ ያላገኘሁለት ነገር ቢኖር ይሄ ነው። ትምህርት ቤት የማይጠቅመንን ኤክስ እና ዋይ ከማስፈለግ በላይ ሊያስተምሩን የሚገባው ነገር ስለ ህይወት ነበር። ህይወት እንዴት እንደምትከብድ፣ ህይወት ላይ የሚመጡብን ችግሮች እንዴት ማኒፌስት ማድረግ እንደምንችል፣ እንዴት ማሸነፍ እንደምንችል ለምን አላስተማሩንም? እውነት ለመኖር ኤክስ እና ዋይ ብቻ ነው የሚያስፈልገው? ብዙ ነገሮች እኮ አሉ በሰው ልጅ ህይወት ውስጥ፣ በተለይ ደግሞ በወንድ ልጅም ሆነ በሴት ልጅ ህይወት ውስጥ የሚመጡ በጣም ብዙ ፈተናዎች አሉ። ነገር ግን እነሱ የሚፈልጉት ኤክስ እና ዋይ ማስቆጠር እንጂ ህይወት እንዴት ፈተና እንደሆነች፣ ህይወትን እንዴት እንደምናሸንፍ፣ ፋይናንሻል ፍሪደም እንዴት እንደምንኖር ለምን አላስተማሩንም? ያን ነገር እኮ ቢያስተምሩ ከህጻንነታችን ጀምሮ ቢሰሩብን ኖሮ ካደግን በኋላ የት ባልተጫወተችብን ነበር። ሲጀመር እውነት እናውራ ከተባለ የትምህርት ካሪኩለሙ የተመሰረተው ተቀጣሪዎችን ለማፍራትና በደሞዝ እያጃጃሉ ብዙ አመት ማስለፋት፣ አላማቸውን ማስረሳት፣ እንደዚሁም ደግሞ አይምሯቸው ላይ ቁልፍ መቆለፍ ይመስለኛል። አሁን ለምሳሌ እንዴት ለበላችሁ ሁለት እስር ቤት አለ አይደል? አንደኛ አካላችሁ እስር ቤት ገብቶ ፖሊስ ጣቢያ ምናምን ስትታሰሩ ያኛው አካላዊ ይባል፣ ያኛው ይሻላል። ነገር ግን ሁለተኛው እስር ቤት ደግሞ የአይምሮ እስር ቤት ነው። አይምሮ ውስጥ ይቆለፈባል። ከዛ በኋላ ከተቆለፈብ ወይም ደግሞ እንድታስብ በተፈለገበት ደረጃ ብቻ እንድታስብ ትደረጋለህ ማለት ነው። ስለዚህ የትምህርት ስርዓቱ ወይም ደግሞ አብዛኛው ይሄም ነበር ኢምፖርት አብዛኞቹ አሁን የምናያቸው ሶሻል ሚዲያውም ሆነ እንደዚሁም ደግሞ የትምህርት ካሪኩለሙ የተፈጠረው እኛን አእምሯችን ላይ ለመዝጋት ነው። ሲጀመር እኛ ከምን ነበር የሚባለው ከቦክሱ ውጪ ወይም ደግሞ ከሳጥኑ ውጪ ሄደን እንዳናስብ፣ ህይወታችንን ቼንጅ እንዳናደርግ፣ በቃ ተምረን መቀጠር ብቻ ያንን ነገር ብቻ እንድንፈልግ ወይም ደግሞ ያንን ነገር ብቻ እንድንመኝ አድርጎ ነው እነሱ ከህፃንነታችን ጀምሮ የቀረጹ። እኔ ስለዚህ ነገር በጣም ሪሰርች ያደረኩት ወይም ደግሞ በጣም አንደርስታንድ ለማድረግ ሞክሬም አንደርስታንድ ያደረኩት 9ኛ ክፍል ከሴሚስተር በኋላ ነው ማለት ነው እንጂ ከዛ በፊት በትምህርት ስርዓቱ የማምን ከትምህርት ውጪ ህይወት ያሌለ የማይመስለኝ ቤተሰቦችን የምለውጠው በትምህርትና በትምህርት ብቻ የሚመስለኝ ከዛ ውጪ ምንም አይነት ብርሃን የማይታየው ዓለም የጨለመበት አይነት ልጅ ነበርኩኝ። ነገር ግን አንደርስታንድ ያደረኩት ከሴሚስተር በኋላ ነው። በቃ አንደርስታንድ ማረገቡ ምንድነው ትምህርት ጥቅሙ ምንድነው? በጣም ብዙ ነገሮችን ሪሰርች፣ ብዙ መጽሐፍቶችን፣ ብዙ ቪዲዮዎችን ማየት ጀመርኩኝ። ከዛ በኋላ ሚስጥሩ እየተገለጠልኝ መጣ። ለካ ሁሉም ነገር አንተ እነሱ በፈለጉት ልክ እንዲያሳስቡክ ነው የተፈለገው። አሁን ለምሳሌ ውጭ ሀገር ያደጉ ሀገሮች ላይ እንዳደርስባቸው ከፈለጉ ሁለት አማራጭ ነው ያላቸው። አንደኛ አንተን መቅበር፣ ሁለተኛ ደግሞ አንተን ጭራሽ ከጌሙ ማስወጣት ነው። እንዴት መሰለ የሚቀብሩን በአካል አይደለም የሚቀብሩን አይምሯችን ነው የሚቀብሩት ማለት ነው። ከህፃንነታችን ጀምሮ ትምህርት ቤት ትሄዳለህ ምናምን የሆነ ነገር የማይጠቅምን ኤክስ እና ዋይ ታሳደዳለህ። ህይወት ላይ ደግሞ እንደዛ የሚባል ነገር የለም። ኤክስ እና ዋይ ህይወት ላይ የለም ማለት ነው። ፈተና ብቻ ነው። ስለዚህ ነገር ደግሞ ይበልጥ የሚገባ መቼ መሰለ ማለት ነው ይሄንን ነገር አንደርስታንድ አድርገው እንደማይጠቅም ገብቶ ከዛ በኋላ አንተ በሆነ መንገድ ራስን ለመለወጥ እየተፍጨረጨርክ እያለ ራስ ላይ ራስን ዴቨሎፕ እያደረክ እያለ ሜንታሊ፣ ፊዚካሊ፣ በብዙ ነገር ስፒሪቹዋሊ በቃ በብዙ ነገሮች ራስን መቀየር ስትጀምር ያኔ አጠገብ ያሉ ሰዎች አስተማሪዎች ምን እንደሚሉት ትመለከታለህ ማለት ነው። እኔ ከአስተማሪዎች ጋር መጋጨት የጀመርኩት መቼ መሰለ ማለት ነው ቲክቶክ መስራት ከጀመርኩኝ በኋላ ነው። ቲክቶክ ላይ ከ10,600 ምናምን በላይ ፎሎወር አለኝ እና ከዛ በኋላ ልክ ሲጀምር በቃ ምንድነው ማሰረው አትጠረሙኝ ምንድነው ምናምን ብላ መጨቃጨቅ ጀመሩ። ከዛ በኋላ ብሎክ አደረግኳቸው ምናምን ከዛ እያደገ መጣ አካውንቱ ማለት ነው። ስለዚህ በቃ የሚፈልጉ አንተ እንድታጠና ብቻ የሚፈልጉ በቃ አነሰት ሙሉ አንድ ወረቀት ላይ እንድታፈጥነው የሚፈልጉ እንጂ ስለ ህይወት አንደርስታንድ እንድታረጋ አይፈልግም ማለት ነው። ገብቶሃል አይደለ? ብዙዎቻችን የሚመስለን በቃ እዛ ነገር ላይ ኤክስ እና ወይን ካወቅን በቃ በህይወት ለኛ ቀላል ህይወት ለኛ ኢዚ የምትሆን ይመስለናል። ጨዋታው እንደዛ አይደለም። አይዛው የሆነ ነገር የምነግር እኔ ደደብ ተማሪ ሆኜ ትምህርት አስጠልቶኝ ምናምን ለስንፍና የሰጡት ምናምን የሆነ ማስተባበያ ምናምን አይደለም። ገብቷል አይደል? ቶፕ 7 መውጣ ተማሪ ነኝ። ነገር ግን ማለት ነው እንደዛም እየወጣኝ ቢሆን እኔ በትምህርት ሳቲስፋይድ መሆን ሰው አይደለም። ገብቷል አይደለ? እኔ ያንን ህይወት አልፈልገውም። የመቀጠል ህይወትን አልፈልገውም። እኔ የምፈልገው የራሴን ኢምፓየር ዴቨሎፕ ማድረግ ነው። የራሴን ቢዝነስ ዴቨሎፕ ማድረግ ነው። እንደዛ አንገቷን ደፍታ እዚህ ያደረሰችኝን እናቴ ትልቅ ቦታ መድረስ ነው። ስስቅ ማየት ነው። ቤተሰቦችን ማርካት ነው የዓላማ እንጂ ተቀጥሬ ለራሴም ሳሎን ለቤተሰቦችም ሳሎን መቅረት አልፈልግም። በቃ ያኛውን ነገር ማልፈልገው የኔ ህይወት ነው ማለት ነው። ድሮም ፈተና ሲደርስ ነው እንጂ ከዛ በፊትም አላጠናም። እኔ በጣም ትምህርት የሚያስጠላኝ ነገር ነው። ከህፃንነቴም ጀምሮ ትምህርት አልገባም ተብዬ በስንት መከራ ነው ትምህርት የገባሁት። በቃ ትምህርት በጣም የሚያስጠላኝ ነገር ነው ባይዛው ማለት ነው። ነገር ግን አሁን የበለጠ እየገባኝ መጣ። ድሮ ለምን ትምህርት እንደምጠላ አላውቅም። አሁን ግን የበለጠ ተጨባጭ ነገር አገኘሁኝ ነው የምልህ። ገብቶሃል አይደለ? የትምህርት ስርዓቱ ከያዘህ ነገር ቢያንስ ሰንሰለቱን በጥሰህ ለመውጣት ሞክር። ሙሉ ለሙሉ ከትምህርት ስርዓቱ ውጣ እያልኩ አይደለም።
ነገር ግን እንድትረዳኝ የምፈልገው ነገር ሙሉ ለሙሉ ትምህርትን አቋርጠው ውጣ እያልኩ አይደለም። ነገር ግን በትንሹም ቢሆን አንደርስታንድ አድርገው ሲስተሙ እንዴት እንደሚሰራ ሪሰርች አድርግ። የትምህርት ስርዓቱ ኦፕሬት የሚያደርግበትን መንገድ ያንተን አእምሮ የሚይዝበትን የሚቆጣጠርበትን መንገድ ተረዳ ነው የምልህ እንጂ በአንድ ውጣ እያልኩ አይደለም። እኔም አልወጣሁኝም፣ ምክንያቱም ደግሞ ለመውጣት በጣም ከባድ ነው። ቤተሰቦች ምን ብለህ ትወጣለህ? በጣም ከባድ ነው። ነገር ግን ማድረግ ያለብህ ነገር ምን መሰለህ ማለት ነው፣ ከትምህርቱ ጎን ለጎን ትምህርቱ ከፈለገ ብችል ለፈተና ቀን ብቻ አጥነው። ከዛ ውጭ ራስን ዴቨሎፕ አድርግ። ብዙ ነገሮችን ራስን አስተማር፣ ስኪል ተማር፣ ስለ ማርኬቲንግ ተማር፣ ስለ ቢዝነስ ተማር፣ ስለ ገንዘብ አያያዝ ተማር፣ ስለ ብዙ ነገሮች ተማር፣ ስለ ህይወት ተማር። በቃ ብዙ ነገሮችን ተማር ማለት ነው። ትምህርት ቤት ኢኮኖሚክስ ከምትማር አራቢ ገበያ ሄደ ወይም ደግሞ የፈለክበት ገበያ ሄደ ከአንድ ጎን ተቀምጠ ብትማር በጣም ብዙ ነገሮችን አንደርስታንድ ታደርጋለህ። ትምህርት ቤት ያለው ቲዮሪ ነው፣ ህይወት ደግሞ ተግባር ናት። ተግባሯን ደግሞ አሁኑ ትምህርትን ሳጨርስ ለማወቅ ሞክር። ብዙ ነገሮችን ይዘህ ለመውጣት ሞክር። ትምህርት ሳጨርስ ይኸውልህ አሁን እንደ ወንድምነት ስመክርህ ማድረግ ያለብህ ነገር መሰለ ማለት ነው። ራስ ላይ ስራ፣ ፊዚካሊ ላይ ስራ፣ ሜንታሊ ላይ ስራ፣ ስኪሎችን ተማር ማለት ነው። ፊዚካል ሲባል ጂም መግባት አይጠበቅብን። ቤት ባለ ስፖርት ስራ፣ ኩሻፕ ስራ። በቃ ራስን ፊትነስ ላይ ሰውነት ላይ በደንብ አተኮር። ምክንያቱም ደግሞ ሰውነት ነው እዚህ ምድር ላይ ባለህበት ሰዓት ላይ የተለያዩ ነገሮችን እንድታደርግ የሚያገዘ። ስለዚህ ሰውነትን ማጠንከር አለብህ ማለት ነው። ገብቶሃል አይደለ? ምክንያቱም ነፍስን የሚሸከሙ ስጋ ስለሆነ ስጋን ማጠንከር አለብህ። እንደዚሁም ደግሞ በሁለተኛ ደረጃነት አይምሮ ልታጠነክር ይገባል። የተለያዩ ነገሮች መጽሐፍቶችን ማንበብ፣ ስለ ቢዝነስ፣ ስለ ተለያዩ ነገሮች እያነበብ አይምሮን ኤክስትራ ኦርዲነሪ አድርገህ ታስበው። በቃ የተለያዩ ነገሮችን ማሰብ የሚችል የተለያዩ ፕሮብሌሞችን ሶልቭ የሚያደርግ አይምሮን ክሬት አድርግ። በሶስተኛ ደረጃነት ደግሞ ከአምላክ ጋር ቀረብ፣ ስፒሪቹዋል ሁን። እኔም ስፒሪቹዋል ላይ በደንብ አይደለሁም፣ ነገር ግን መሆን እፈልጋለሁ። ገብቶሃል አይደለ? ስለዚህ ስፒሪቹዋል አድርግ፣ ስኪል ተማር፣ ወይም ቪዲዮ ኤዲቲንግ የሆነ በቃ ወጥተህ ከትምህርት ስትወጣ ገንዘብ ልታገኝበት የምችለውን አንድ ስራ ተማር፣ ወይም ቪዲዮ ኤዲቲንግ። ገብቶሃል አይደል? በያጅ ሊሆን ይችላል፣ ጋራጅ ሊሆን ይችላል። አንድ ስኪል ተማር። እንግዲህ እነዚህ አሁን የነገርኩን ነገሮች ካደረክ ህይወት በትንሿም ቢሆን ትቀልሃለች ማለት ነው። አብዛኛው ተማሪ አንደርስታንድ የሚያደርገው ይህንን ከዩኒቨርሲቲ ከወጣ በኋላ እና የራሱን ገንዘብ መስራት እንዳለበት ሲገባው፣ ህይወት በጣም ከባድ እንደሆነች፣ ህይወት ኤክስ እና ዋይን መሸምደድ እንዳልሆነ፣ ደብተሩ ላይ የሆነ ነገር ሸምድዶ እንደመፈተን እንዳልሆነ፣ ምክንያቱም ደግሞ ህይወት ፈተና እንደምታስተማረው አንደርስታንድ ሲያደርግ ነው ያን የሚወድቀው። አንተ ግን ገና ከህፃነት ጀምረህ ራስ ላይ ቢውልድ እያደረክ ራስ ላይ እየሰራ ካደግ ወደፊት ህይወት ለአንተ ብዙም አይከብድህም ማለት ነው። ስለዚህ እነዚህ ነገሮች አድርግ። ስለዚህ የታሰርክበትን ሰንሰለት በጥሰ የራስን ኢምፓየር መገንባት ዝግጁ ሁን ማለት ነው። ተቀጣሪ ለሚሆን ሲሆን ቀጣሪ ለመሆን ሂድ ማለት ነው። መጀመሪያ አይምሮን ካሳመንከው ሁሉም ነገር ቀላል ይሆንልሃል ማለት ነው። ምክንያቱም ደግሞ እነሱ እየሰሩብን ያሉት አይምሮአችን ላይ ነው ማለት ነው። ነገር አይምሮአችንን ፕሮቴክት ካደረግነው እንደዚሁም ደግሞ በተለያየ መንገድ ካነጽ ነው ነገ ሰክሰስፉል ማንሆንበት መንገድ የለም ማለት ነው። ወዳለሁ ወንድሜ፣ ሰላም ይብዛልኝ። ከተመቸ ሰብስክራይብ አድርግ። ወዳለሁ። ይመች።